መሰረቱ ግን ግብርና ነው። በግብርና ካልተሳካልን በምንም አይሳካም። በዞኑ አዳዲስ የግብርና ኢኒሼቲቮች ተግባራዊ በማድረግ የአርሶ አደሩን ኢኮኖሚያዊና ማህበራዊ ተጠቃሚነት ማረጋገጥ መቻሉ የጉራጌ ዞን አስተዳደር አስታወቀ። የዞኑ ከፍተኛ የስራ ኃላፊዎች በቻሃ ወረዳ በመገኘት የተሰሩ የተለያዩ የግብርና ልማት ስራዎች ተዛዝሮ ተመልክተዋል። የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ እንዳሉት መንግስት የግብርና ትራንስፎርሜሽን እቅድ ተግባራዊ ለማድረግ ዘርፈ ብዙ ስራዎች እየሰራ ሲሆን በጉራጌ ዞንም እቅዱን ተግባራዊ እየተደረገ ይገኛል። በጉራጌ ዞን አዳዲስ የግብርና ምርቶች በማምረት ባህር ዛፍ አንስቶ በሰብል በመሸፈንና ያልታረሱ መሬቶች በማረስ የአርሶ አደሩን ኢኮኖሚያዊና ማህበራዊ ተጠቃሚነት ማረጋገጥ ተችሏል። ከግብርና ጋር ተያይዞ ለማየት ነው የመጣ ነው። በቅርብ ታስታውሳላችሁ የግብርና እና የገጠር ትራንስፎርሜሽንን ስልጠና ከአመራራችን ከላይ ከሚኒስትሮች ጀምሮ እስከ አባላችን ድረስ ስልጠና ተሰጥቷል። ስለዚህ ግብርናንን ገጠርንም ትራንስፎርም የማድረግ ፕላን ነው። በዚህ ዓመት በርካታ እቅዶች አሉ። ስለዚህ ግብርናን ትራንስፎርም መደረግ አለበት ስንል አርሶ አደሩ ከእጅ ወደ አፍ ከሆነ አኗኗር ዘይቤ የአስተራረስ ዘይቤ ወደ ለገበያ ማምረት ነው፣ ኮሜርሻላይዜሽን ማለት ነው። ዛሬ ጠዋት ቻህ ላይ ያየነው እሱ ነው። ብዙ ጊዜ የምንለው ሽጦ ማምረት የምንለው ከገበያ ጋር ተሳስሮ በውል አድርገው ያየነው ቻህ ላይ እሱ ነው። የገበያ ችግር የለባቸው ቀድመው ኮኔክት አድርገዋል። ለማን እንደሚሸጡ ያውቃል። ዋጋውን ቀድመው አይተው ስለዚህ ቀድመው ዋጋ ላይ ተነጋግረው ጨርሰው ነው እያመረቱ ያሉት ማለት ነውና ሽጦ ማምረት ማለት ይሄ ነው። ስለዚህ አንዱ በትክክልም ግብርናችን ትራንስፎርም የማድረግ መስመር ላይ እንዳለ አይተናል። አዳዲስ ዝርያዎችን ፓፕሪካ አሁን የቃሪያ ያየነው ከተለመደው እንትን ውጪ ነውና ኪሎ ምን ያክል እንደሚሸጥ ነግሮናል። እዛ አዲስ ዝርያ ነው፣ አዲስ አሰራር ነው። እነዚህ የኮረሪማ የዝንጅብል ምንላቸው ሙሉ አዳዲስ ልምምዶች ናቸው። እንደዚሁም የወጣቶች ደግሞ ተደራጅተው ከዩኒቨርሲቲ ምሩቅ የሆኑ ሁልጊዜ የመንግስትን ስራ ብቻ መጠበቅ አያስፈልግም በማለት ከዩኒቨርሲቲ ተመርቀው በቀጥታ ወደ ግብርና ተሰማርተው ሰፋፊ መሬት ከግማሽ ሄክታር ተነስተው እስከ 30 ሄክታር የደረሱ እንደ ዳንኤል አይነት አምና ካይ ነው ደግሞ ዘንድሮ ደግሞ አስፍቶ ከትምህርት ቤቶች መሬት ተከራይቶ እያለማ አይተናል። ስለዚህ እያደገ በቃ ኦልሞስት እንደ ማንኛውም ኢንቨስትመንት እያሰፋ ሄደበት ሁኔታ ለብዙ ወጣቶች የስራ እድል መፍጠር ብቻ ሳይሆን አዳዲስ አሰራሮቹ እያመጣ ነው እዛ። ስለዚህ የከተማው ኑሮ ትተው ገጠር ደግሞ የቤተሰብ ማህበር መስርተው እያለሙ ያየንበት ሁኔታ አለ። ስለዚህ ግብርና ደግሞ አዋጪ እንደሆነ አይተናል። ቡና በ2 ዓመት በ3 ዓመት እያፈራ ነው። ቡና ደግሞ ከእንሰት ጋር አደባልቀው ከሼድ እንትን አድርገው በአጭር ጊዜ ውስጥ ወደ ምርት የገባበት ሁኔታ ይናል። ስለዚህ በአትክልት በፍራፍሬ ያየናቸው ስራዎች በጣም ድንቅ ስራዎች ናቸው። ይህንን የበለጠ እያጠናከሩ እያሰፉ መሄድ ይገባል ማለት ነውና ግብርናችን በትክክል ትራንስፎርም ወደ ማድረግ እየሄደ ነው ያለው። ገጠርም ትራንስፎርም መደረግ አለበት። እንግዲህ ገጠር ትራንስፎርም ማድረግ አለበት ሲባል ከግብርና ውጪ ሌሎችም ስራዎቻችን ላይ እያደገ እየሰፋ መሄድ አለበት። ትልቅ ኢንዱስትሪዎች፣ ፋብሪካዎች እየሰፉ ነው። አርሶ አደሩ ከግብርና ውጪ ሌሎች ደግሞ የገበያ አማራጮች እየሰፉለት ሲሄድ በግብርና ብቻ ዲፔንደንት መሆኑ ቀርቶ ግን ሌሎች የገበያ አማራጮች ሲኖር በመንገድ በመሰረተ ልማት በውሃ ያሉ እንትኖች ላይ እየሰፋ ሲመጣ ያንን ገጠርም ትራንስፎርም እያደረገ እንደሚሆን ለሁሉ መሰረቱ ግን ግብርና ነው። በግብርና ካልተሳካልን በምንም አይሳካም። ጉራጌ ዞን ዋና የመንግስት ተጠሪ አቶ አለማየሁ ገብረ መስቀል የዞኑ ማህበረሰብ በፓርቲ የሚወርዱ ኢኒሼቲቮች በላቀ ሁኔታ እየፈጸመ እንደሚገኝ አንስተው እነዚህም የማህበረሰቡን የመለወጥ ፍላጎት በተጨባጭ የሚያስረዱ ናቸው ብለዋል። ተወለ ወረዱ ኢኒሼቲቮች ፕራክቲካሊ በሁለቱም መዋቅር ስላየን በጣም ደስ የሚሉ ይሄ ሌሰን የሚወሰድባቸው ናቸው። ከቡና ጋር የተቀመጠው ኢኒሼቲቭ ተፈጽሞ አይተናል። ከመስኖ ጋር ያወረድነው እያደገ እየመጣ እንደሆነ ማየት ተችሏል። አዳዲስ ማሳዎች እየለሙ ነው፣ ጆይን እያደረጉ መሆኑ አይተናል። መስኖ ደግሞ በስፋት ከዚህ በፊት የኛው ማህበረሰብ ከማልማት አንጻር ችግር የነበረበት ግን አሁን አልፎ ከራሳቸው ማሳ አልፈው የተቋማት ማሳ ጭምር መሬት ቢዝነስ ግብርና ቢዝነስ ነው የሚለው በፓርቲያችን
እንደ መንግስት የተቀመጡ አቅጣጫዎች ሙሉ የተረዳ ተመሳሳይ አረዳድ የፈጠርንበት እንደሆነ ነው ሌሰን መወሰድ ያለበት። ስለዚህ አረዳዳችን የሚወርዱ ፓርቲያችን የሚያወርዳቸው ከዞን ጀምረን የምንስማማባቸው ግቦች አት ግራስሩት ሌቭል ላይ ተፈጽመው ይታያሉ። ይሄ ምርጥ ዲሲፕሊን ነው። ፖቴንሻል እንዳለን ደግሞ አይተናል። ፖቴንሻላችን ደግሞ አልተነካም የሚለው ነገር ነው መያዝ አለባችሁ። ገና በተለይ ቻሃ ወረዳ ላይ በመስኖ በጣም አግሬሲቭ ስራ እየሰራችሁ ነው። ግን ስናይ ከዛም በላይ መልማት የሚችል አቅም እንዳለን ግብርናው ገና እየገባው ነው የሚለው ብቻ ነው ኮንሰፕቱን ወስደው ማህበረሰቡ እንጂ በግብርናው ትራንስፎርም ማድረግ አለበት። ስለዚህ ግብርናው ነው ትራንስፎርም ስናደርግ የገጠር ትራንስፎርሜሽን አምጥተን ብልጽግና እናረጋግጣለን የሚባለውም ይሄ ነው። ስለዚህ ትራኩ ትክክል ነው። ተመሳሳይ ትራክ ትክክለኛ ትራክ ላይ ነው ያላችሁ። አጠናክሮ ደግሞ የበለጠ ለውጤት በሚያበቃ መንገድ መስራት ያስፈልጋል። የጉራጌ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አበራ ወንድሙ በዞኑ ያለው የግብርና እምቅ አቅምና ጸጋ በአግባቡ በማወቅ ከጊዜ ወደ ጊዜ የአርሶ አደሩን ተጠቃሚነት ማረጋገጥ ተችሏል። በዞኑ የግብርና ዘርፉን ማዘመን ከተቻለና ይበልጥ ከተደገፈ የማህበረሰባችን ተጠቃሚነት ማረጋገጥ፣ ድህነትን አስወግደን በዞኑ የቤተሰብ ብልጽግናን በአጭር ጊዜ ውስጥ እውን ማድረግ ይቻላል ሲሉም አቶ አበራ አስታውቋል። ሁሉም በዞናችን ያሉ 400 ምናምን ተቋማቶች አሉ። የትምህርት፣ የጤና፣ የኛ የፊቲሲ እነዚህ ሁሉ በሙሉ አቅማቸው ወደ ስራ ብናስገባ ምን አክል ድህነትን ማሸነፍ እንደምንችልና አሁን ያለውን ገበያ ምን አክል ማረጋጋት እንደሚቻል ለአብነት ማሳያዎች ናቸው ብሎ መውሰድ ይቻላል። እዚህ የቡና ነርሰሪ ሳይት ኖር ላይ ቻሃ ላይና ኖሬ ነገር ላይ ለዞናችን አይደለም ለሀገር መትረፍ አለባቸው። ገና አልጀመርነውም ቡና ላይ ከዚህ ላይ መስራት አለብን። በጣም አቅም አለ፣ ጸጋው አለ። አሁን የገበያ ሁኔታ ታውቁታላችሁ። ቡና ላይ ለአርሶ አደራችን በ3 አመት ውስጥ በተጨባጭ አመራር ስለሆነ አይደለም አርሶ አደሩ መመስከር ጀምሯል። ቡና ምርት መስጠት ጀምሯል በ3 አመት ማለት። ይሄ ከሆነ የኛ አርሶ አደር ድህነት ታቅፈ ልኖር የምንችልበት ባህር ዛፍ ወገባችን ቆርጦ ልኖር የምንችልበት እድል ያበቃ ይገባል። ለዚህ የመንግስት ነርሰሪ ሳይታችሁ በጣም ሞዴል ነው፣ አርአያ ነው። ግን ደግሞ ከሽፋናችን አኳያ አሁን ማስፋት ያስፈልጋል። ቡና ነርሰሪ ሳይት ላይ ካልስተካከለ፣ ነርሰሪ ሳይት ካላሰፋን አሁን የምናስበውን የቡና ሽፋን ማሳደግና ገበያው ማረጋጋት አንችልም። ምክንያቱም በአርሶ አደር ደረጃ በተደራጁ ማህበራቶች የምንሰራው ታውቃላችሁ፣ ቤሩት ናቸው አብዛኛዎቹ ማለት። ቡና ላይ ደግሞ ቤሩት ሰርተን ምርታማነት ማረጋገጥ አንችልም፣ ጽድቀት መጠናችን ማሳደግ አንችልም። የፖሊ ቲዩብ የተለያዩ ፕሮግራሞች እያገዙ ነው ያሉት በተሻለ ደረጃ። ይሄን እያሰፋን ከተኬደ ዛሬ ቻሃ ላይ ያየነው የቡና የመስኖ ስራችን በዞናችን እጅግ ተስፋ ሰጪ ብዙ ነገር መስራት እንደምንችል ማሳያዎች እንደሆኑ አብነት ነው ወሰነ ያየነው። ካልሆነ በስተቀር እነ ባካኖቴና መገናሴ ብንሄድ ከዚህም የተሻሉ ሰፋ ያሉ የመስኖ ስራዎች አሉ። ሙሉ ወጣቱ አርሶ አደሩ በሙሉ አቅሙ በዞናችን ባሉ የውሃ አማራጮችም ዘመናዊ የመስኖ ካናሎችም በኩሬዎችም መስራት ከተቻለ ትልቅ ነገር የብዙ ወጣቶቻችን የስራ ዕድል መፍጠር የሚቻልበት በግብርናው ላይ የተቀመጠው ኢኒሼቲቭ ማሳካት የምንችልበት ሁኔታ እንዳለ አመራሩ ጠጋ ብሎ ተግቶ ሙያተኛውን አቀናጅቶ አስተባብሮ ወደ ስራ ሲገባ የመጣ ውጤት ብሎ ማንሳት ይቻላልና ይሄን የበለጠ እያሰፋን እያሳደግን መሄድ ያስፈልጋል። ተጋግዘን ከዞናችን ፖቴንሻል አኳያ እኛ የምንወዳደረው ከቻሃ ጋር ነው መወዳደር ያለበት፣ ዞኑ ከዞኑ ጋር ነው መወዳደር ያለበት የተሻለ አቅም ስላለ። የጉራጌ ዞን ምክር ቤት የኢኮኖሚ ዘርፍ ቋሚ ኮሚቴ ሰብሳቢ ወይዘሮ ጠጄ ደነቀ እንዳሉት ጉራጌ ንግድ ብቻ ሳይሆን በግብርናም ታታሪነቱን እያስመሰከረ መሆኑን ገልጸው ከዚህ በፊት ያልታረሱ መሬቶች መታረሳቸው ለቀጣይ ለግብርና ውጤታማነት ተስፋ የሚሰንቁ ናቸው ብለዋል። አሉ የሚባሉ ስራዎች እውነት መሬት ላይ ናቸው ወይ አይደሉም ወይ የሚለው ያረጋገጥንበት አጠቃላይ ስራዎች በመናበብ እየተሰሩ እንደሆነ ከዛ ባሻገር ግን አሁንም መስራት እንደምንችል የሚያመላክቱ ነገሮች ነው ያየነውና በተለይ ከኛ ስብና ጋር ተያይዞ ከዚህ ቀደም የነበሩ ስያሜዎች አሉ። የኛ ማህበረሰብ በንግድ ብቻ የሚል እሳቤ የቀየረ የሌማት ትሩፋቶች ለማየት ሞክረናል። እሱ ብቻ አይደለም፣ በጣም በሚደንቅ ሁኔታ ደግሞ መስኖ ያየንበት መንገድ እጅግ የሚደነቅ ነው። ለሌላውም ተሞክሮ የምናሰፋበት ነው። በተለይ ቻሃ አካባቢ ያየነው ነገር ይሄ ነገር ማስቀጠል ይፈልጋል። አሁን በተለይ ከስራ ባህላችን ጋር ተያይዞ ወጣቶቻችን አንዱ ባንዱ እያየ የሚማርበት ሂደት ውስጥ እኛም የምንሰራው እንደተጠበቀ ሆኖ ልጆቻችን እዚሁ ማደግ እዚሁ በሀገራችን እዚሁ በአካባቢያችን መለወጥ እንደምንችል ለሌላው እያሳዩ ያለበት ሂደት መሬት ላይ ያለውን ሀቅ ያረጋገጥንበት ነው።
የቻሃ ወረዳ ዋና አስተዳዳሪ አቶ ደሱ ደንቁ በወረዳው የአርሶ አደሩን ተጠቃሚነት ለማረጋገጥ በግብርና ዘርፉ በልዩ ትኩረት እየተሰራ ይገኛል ብለው ከ3800 ሄክታር መሬት በላይ በመስኖ ለማልማት የታቀደ ሲሆን በዘንድሮ ዓመትም ካምናው በተጨማሪ 172 ሄክታር መሬት በመስኖ ለምቷል። በኳ ደረጃ በቻሃ ወረዳ ያጀኔ በተለይ ወቅታዊ ተመስኖ ልማት ጊዜ በተያያዘ በወረዳ ደረጃ 3892 ሄክታር በመስኖና ለማለት ይባነ በቅድ ደረጃ ጠበጥነ አኳ ያጀኔ ሚና ደፐረምታ አኳ ስነጋ 3221 ሄክታር ዋልማ ይቻልኒፖ ሁኔታ ነረ አብዛኛ መታ ኩታ ገጠም በህረ ሁኔታ ሰፋ በባረ ማሳ ክላስተሪንግ በህረ ማሳ ያለሞ ይነት ነረ ዝም ያለማ ደግሞ ትኩስ የህረ ኃይል ወጣት የህረ ኃይል ስራ አጥ የህረ ኃይል አድራጆም ታበስራ ድል ፈጠራ በህነት ያለማው ሁኔታ ነረ አጠቃላይ እንቅስቃሴ ታተናጅኔ ኢና እንደ ወረዳ መንግስትም የተደራጀው ወጣት የስራ በስራ ድል ፈጠራ የተደራጀው ወጣትም አስያስፈልግ ነው አርንም ተጎነህ ነው በህሮት ተገቢ የህረ ድጋፍ ያመርፖ ይነት ነረ ጄኔሬተር ባትቀን ቦት ፓይፕ ባትቀን ቦት ወደ ማስፈላጊ የህሮ የግብርናም ሙያው የህረ ድጋፍም ባምሮት ተጎነህ ነው ሆነም በየቀንታ ከተል ድጋፍና ሚኒፖ ይማነረ ዝህ ደግሞ በልሞተታ ሆያነ ወቅታው የገበያ ሁኔታም ያረጋጎት እድል ነረን ምርት በስፋት ባሞረቺ የኑሮ ውድነት የቀንሶት እድል ያነን ተሩት መታኳያ ተዝም ባሻገር ሰፋ በባረ ሁኔታ ያለሙ በዘህረ ስራ አጥህረም ወጣት የሚና እድል ይፈጥል ሁኔታ ነረ እንዳጠቃላይ በወረዳ እንዳ ተግዝ የግዚየት ይደብር የቸነ በተለይም የመስኖ ልማት በዘድረ ደረጃ 170 ሄክታር በፎር የምራ አነፈረ በዘድረ ደረጃ አዲስ የመስኖ ልማት እርሻ ቾትነም ሷደር ዘመቻ ኑሩ ወጣት ብርሃኑ ደነበውና ወጣት ዳንኤል ሽፈታ በቻሃ ወረዳ በመስኖ ተደራጅተው ጎመን፣ ድንች፣ ቃሪያ፣ ቲማቲም፣ ሀባብ፣ ቅመማ ቅመሞችና ሌሎችን በስፋት ያመረቱ ሲሆን በሰሩት ስራ ኑሯቸው እየተቀየረ እንደሚገኝም ተናግሯል። ኢና ኤነስኔ ታ ሄክታር ቀነስን ታው ዝሜና ሰፋ ያመነና ያነ እንግዲህ በበጋ መስኖ ተጠቃሚታ ምራህር ቃር ወጣ የሚቻል ኸማ አንደኛ የህሊና እርካታ ሁለተኛ ደግሞ ምራህር ቃር ትርፋማ ይወሪ ኸማ በዚህ ቢና ምሳሌ ውስዶት ይቻል ወሜናው እንሰብ የዝሜነን የገፋንታና ቢቾት ዩሪያ አስተያየቱ ያኔ ወሄ ሜናው እርካታ ይረው ወሜናው ኦነሺ ዛፈር ተግማሽ ሄክታር አካባቢ በአት ቢናህ በቡድን ባባት አፈር ቀነስን ባነ ታንቂ ወር ቻሃ ወረዳ ወደ 30 ሄክታር አካባቢ አፈር አመንደም ተጨማሪ ደግሞ በስኪ 5 ሄክታር አሁን ደግሞ ሳዞይ ደግሞ የትቤት አፈር 14 ሄክታር አካባቢ ጠውጭንታና የተለያየ ቃሪ አንበር ጥቅል ጎመን ምናምን ሀባብ የተለያየ አትክልት ቀበነን ታነ ህይወት እንደናሻሽል ነው ወሩ